እሷ ማለት ነው ሳሪ አልሀበሻ ፖሊስ ጣቢያ ድረስ በመሄድ ያስታመመችኝ ብዙ መስዋዕት የከፈለችልኝ ሰው ነች። በቃ ከፈጣሪ በታች እኔን እዚህ ደረጃ ያቆመችኝ እውነት ነው የምልሽ። ሌላ ወሬ እናውራ። አታውቀኝም፣ አላውቃትም። እኔን አይደለም የምታውቀው ሲጀመር ማለት ነው ነቢልን ነው የምታውቀው። ይኸው እግዚአብሔር ከዛን ጊዜ እስካሁን ጀምሮ እንደ ልጅ ሳጠፋ እንኳን እንዴት ብዬ ላስረዳሽ? የሰው ልጅ ይሄን ያክል ሰው ደግ አለ ነው የምትይው? ስለ ሳሪ አልሀበሻ ሰው በምድር ላይ በቃ አለ ብዬ አላስብም። እሷን መሆን እፈልጋለሁኝ እኔ ትንሽ ሩባን እንኳን ቢያንስ ሩባን ማለት ነው። ማመስገን ግን የምፈልገው ነገር ምንድነው? የዛሬ ዓመት በጣም ታምሜም ሰው ባልነበረኝ ሰዓት፣ አሁን እንኳን እግዚአብሔር ሰው ባልነበረኝ ሰዓት ሰው ሆና የተገኘችልኝ በቃ እንዴት ብዬ ላስረዳሽ? በቃ ህይወቷን እስከ መስጠት ደርሳልኛለች፣ አሳይታኛለች። ለእኔ በፍቅር ሰው በሌለኝ ሰዓት ነው የምልሽ፣ አሁን አይደለም ለሊት ድረስ እየመጣች ከኔ ጋር ፖሊስ ጣቢያ ድረስ ሆስፒታል ድረስ በጣም ብዙ ስለ እሷ ሊወራ ይችላል። ሳሪ አልሀበሻ ደግ ነች፣ ጥሩ ሰው ነች። ስለ እኔ ግን ስለ እሷ አውርቼ አልጨርስልሽም ሀቡዬ። ህይወቴ ከፈጣሪ በታች እዚህ መቆሜ በሳሪ አልሀበሻ ነው። የዛሬ አይደለም ስለ አምናው ነው እያልኩሽ ያለሁት። እና ህዝብ ሆይ በቃ ሳሪ አልሀበሻን አመስግኑልኝ ሀቡዬ። አንቺም በደም ቃል አይገልጻትም። እናት አይደለም ጥሩ ምናምን አይገልጻትም። ይኸው እግዚአብሔር ምስክሬ ነው የምልሽ። እንኳንም ኢትዮጵያዊ ሆንሽ፣ እውነት እንኳንም አንቺ ኢትዮጵያዊ ሆንሽ። በቃ አንቺ ኢትዮጵያዊ ባትሆኚ ይቆጨን ነበረ። አንቺ እንኳንም አንቺ የኛ የኢትዮጵያውያን ኢትዮጵያዊ ሆንሽ። እንኳንም አንቺ ስደት ላይ ኖርሽልን። ሜቢ ኢትዮጵያ ውስጥ ብትሆኚ ኖሮ እንደዚህ አንዳቅሽም አናገኝሽም ነበር። እንኳንም አንቺ የኛ የስደተኞች እናት ሆንሽ። አንቺ እናታችን ነሽ። አንቺ እያለሽ ስደት ላይ ምንም እንሆናለን፣ እናጣለን፣ እንቸገራለን ብለን አናስብም። ሳርዬ ስለ ሶሊያና ስላደረግሽው ነገር ሁሉ እጅግ በጣም አድርገን ነው የምናመሰግንሽ። ሁላችንም እናመሰግንሻለን። ሁላችንም እንወድሻለን፣ እናከብርሻለን። ኑሪልን። ፈጣሪ ለእኛ ለስደተኞች ሲል ረጅም እድሜ ይስጥሽ። ልጆችሽ የወለድሻቸው ልጆችሽ ብቻ አይደለም፣ እኛም ስደት ላይ ያለን ልጆችሽ ነን። ኑሪልን ሳርዬ፣ ረጅም እድሜ ኑሪ። ከእድሜና ከጤና በላይ እዚህ ምድር ላይ ምንም የለም። ፈጣሪ ረጅም እድሜና ጤና ይስጥሽ። ሚዩት ነሽ ሳርዬ፣ ሚዩት ነሽ። ማይክሽ ዝግ ነው ሳርዬ፣ ማይኩ ዝግ ነው። ድምፅሽ እኛ ጋር ይበርሰን። አይሰማም? አሁን ይሰማል። ምንም አላረኩላትም፣ ዝም ብላ ነው። ግን እግዚአብሔር ይመስገን እንዲቆማ ስራ ላይ መግባት እኔ ቁጭ ብዬ የሁላችሁም ብርታት ነው ሀቡዬ። ምንም ሰው መርዳት እኮ ለራስ ነው። እኔ ቃላት ያጥረኛል። እሷ ለእኔ የሆነችው ነገር ሁሌ በሄደችበት ታመሰግናለች፣ ምን ትላለች። ምንም አላረኩላትም። እሷ እግዚአብሔር ረድቷት ነው እዚህ የደረሰችው። አሁንም ደግሞ አይዞሽ አለን ከጎንሽ። የሁሉ ሰው ይሳሳታል። ከስህተቱ የሚማር ሰው ነው ሰው የይቅርታ ልብ ሲኖረው ነው። ለዚህ ነው እና ትናንትን ብዬሻለሁ ህዊ በጣም ጥሩ ሰው እህትሽ ናት፣ ትወድሻለች። ሙኒትም ሁሉም እነ ሳሪም እነ መሲም ያልኩሽ ለዛ ነው። እና እኛ ስንደጋገፍ እንደዚህ አብረን ስንሆን ነው የሚያምርብን። በቃ ሁሉም ያልፋል፣ ግን በይቅርታ ወደ አንድ ነው የምንሆነው። ከዚህ በኋላ ደግሞ ብዙ አብራችሁ ትሰራላችሁ። ይቅር ተባብላችሁ በቃ እርሱት። እንደ አዲስ ሰው እንሆን። ከዚህ በኋላ ያ ነገር እንዳለችው ህዊ እንዳለችው የአንቺንም የህውንም ስም የሚያነሳ በመሃላችሁ እንዳይኖር በቃ ጨርሰናል፣ ዘግተናል ፋይል። ቤተሰብ ነን ተባብለን አብረን እንኑር። ታምዬ እግዚአብሔር ይስጥልኝ። ሀቡዬ እኛ ፍርድ ቤት ጠቅላይ ፍርድ ቤት እኔ ስለ አንቺ ተናግሬ አላበቃም። በእናታችሁ ሳርዬን ሁላችሁ በጊፍት አመስግኑልኝ። አንበሳ መስጠት አልችልም። በዛኛ ራሴ እኔ ነኝ ምሰጣት። እኔ ሀቢባ ቋጣሪዋ የማይደማኝ ለሳርዬ ሲሆን ግን ይደማኛል። ኧረ በፍጹም ካላችሁ አንድ ሰው በእኔ በጣም ነው የምወድሽ የማከብርሽ። ኧረ በድሩኝ አንድ አንበሳ ልክሳለው ይሄ ለእናንተ ነው የሚገባው። እኔ እኮ እግዚአብሔር ያክብርልኝ አቡዬ፣ የእኔ ፍቅር። እኔ ቃላት የለኝም። ታውቂያለሽ ምን ያህል እንደምወድሽ ከነ ውድ ባለቤትሽ። እኔ እግዚአብሔር ያክብርልኝ ሁሌ እንዳከበርሽኝ።
በእውነት ገብርሽ እና ኑሪልን። አንቺ ስላለሽ ስደት ላይ በጣም ትልቅ ኩራት ነው የሚሰማን። የሆነ ነገር ብኖር ሳሪ ያለችልን እናታችን ቤት እንሄዳለን እንላለን። እኔ ካታርም ሆኜ አንቺ እዛ ይማራት ሆነሽ የሆነ ነገር ቢሆን አንቺ እንደምትደርሺልኝ አውቃለሁ እዛም ሆነሽ እና በጣም ማን አለኝ ሀቡዬ እኔ አለሁ። እኔ የሁላችሁም እናት ነኝ። ዘር አለይም፣ ብሔር አለይም፣ ቋንቋ አለይም፣ ሀብታም ድሃ አልልም። ለሁሉም እኩል ነኝ። በጣም ነው የማከብረው የሰው ልጅ በሙሉ እዚህ ያሉነት ያውቃሉ። ሀቡዬ አንቺ ብቻ ነሽ ቤቴን ሳትበይ ሳላስተናግድሽ ይሄሽ። እንግዲህ አዲስ አበባ ነው የተገናኘ ነው። አሁን ደግሞ እንገናኛለን በቅርቡ እንደ እግዚአብሔር ፈቃድ። በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። ታሜ ቢኖረኝ ለአንተም አንበሳ መስጠት ፈልግ ነበር ግን ያለኝ ሰጣለሁኝ በቤታቸው እሰጣቸዋለሁ። ኧረ ችግር የለም ምን ያደርጋል። እኔ ሀቡዬ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ታሜ ሁሌም ነው የምለው እኔ ታሜ እውነት አንተ ስደት ላይ ስላለክ ወንድማችን ሳሪ እናታችን አለች። አንተ ደግሞ ወንድማችን ታላቅ ወንድማችን ሁሌም ችግር ላይ እንዳንወድቅ ህገወጥ ነገር ስናረግ ህግ ስንጥስ ያስጠነቅቀናል። ተው ይሄ ነገር ትክክል አይደለም፣ እንደዚህ አታርጉ፣ ስንጣላ ያስታርቀናል። ችግር ላይ ያሉ እህቶቻችንን ኤኒታይም ቮይስ አርጌ ዋትሳፕ ላይ ታሜ ፕሊስ እርዳን ስንለው እኔም ሳሪም ሁላችንም ስንጠራው ይመጣልናል፣ ያስረዳናል። በጊዜውም በጉልበቱም ያገለግለናል። ከዚህ ላቸዋል እነዛ 10 ልጆች ደላላ አምጥቶ የጣላቸው ወንድሞቻችንን ሄዶ ካንስሌሽን እንዲያገኙ አድርጎ በጊዜውም በጉልበቱም በሁሉም ነገር ያግዘናል፣ ያገለግለናል። ታሚ ወንድማችን በጣም ነው የምናመሰግነው። እስኪ በጣም ያዳምጥ ነው እንግዲህ ዋናው ለኔ ማለት ነው ሰላም መውረዱ ነው። ይሄ ሁላችሁም ማለት ማየት ለኔ ማለት ትልቅ ነገር ነው። እንግዲህ ፈጣሪ ጠብቃቸው። እውነት ምንም እኔ ቃላት የለኝም። እውነት